are here in Ethiopia. Turn me up. Y'all been telling me to come here for the longest, bro. And I'm finally here. ቪዲዮው የሚጀምረው በቦሌ ዓለም አቀፍ አውሮፕላን ማረፊያ በከፍተኛ ጩኸትና ግርግር ነው። ስፒድ ከመጣበት አውሮፕላን እንደወረደ የኢትዮጵያን አየር ሲተነፍስ ይሄ የአዳምና የሔዋን መገኛ ነው፣ የሰው ልጅ መጀመሪያ እዚህ ነው የተገኘው እያለ በግርምት ይጮሃል። አውሮፕላን ማረፊያው በደጋፊዎች ተጨናንቋል። ስፒድ ወደ ህዝቡ መሃል እየሮጠ በመግባት እያለ ይዘላል። ህዝቡም በአንድ ድምጽ አብሮት ይጮሃል። ከዚያም ወደ መኪናው ውስጥ ይገባና ወደ አዲስ አበባ መሃል ጉዞ ይጀምራል። በመስኮት በኩል አንገቱን አውጥቶ ሰማያዊ ታክሲዎችን ሲያይ እነዚህ ትናንሽ ሰማያዊ መኪኖች ምንድናቸው? የሜሲ መኪኖች ናቸው እያለ ይቀልዳል። በመንገድ ላይ የኢትዮጵያን ባንዲራ ገዝቶ በትከሻው ላይ ይጠመጥምና አሁን እኔ ሀበሻ ነኝ፣ ስሜም አበበ ስፒድ ነው ብሎ ራሱን ይሰይማል። ጉዞውን ይቀጥልና ስፒድ ወደ መርካቶ ገበያ ይገባል። እዚያ ያለው የሰው ብዛትና ትርምስ ያስገረመው ስፒድ በጫጫታው መሃል ክርስቲያኖ ሮናልዶ እዚያ አለ እያለ ሰዎችን ይጠይቃል። በመንገዱም አንድ የባህል ልብስ ቤት ጎራ በማለት እዚያም ነጭ የባህል ልብስና ነጠላ ይለብሳል። በመስተዋት ራሱን እያየ በጣም አምሮብኛል፣ እኔ አሁን እውነተኛ ንጉስ ነኝ እያለ ይፎክራል። ወጣ ብሎ ደግሞ የጉራጌ ዳንሰኞችን ያገኛል። ከዳንሱ ትርምስ በኋላ ስፒድ ወደ ሰፊ ሜዳ ያመራል። እዚያም የፈረሰኞች ትርኢት ሲከናወን ይመለከታል። የኢትዮጵያ ፈረሰኞች በባህል ልብስ አጊጠው በከፍተኛ ፍጥነት ሲጋልቡ ሲያይ ስፒድ በአድናቆት ይጮሃል። ይሄ እኮ ሪል ላይፍ የቪዲዮ ጌም ነው እያለ ወደ ፈረሰኞች ይሮጣል። አንዱ ጋላቢ ጋር ቢጠጋም ፈረሱ ድንገት ሲሮጥ አይቶ ፈርቶ ወደ ኋላ ይሸሻል። በመጨረሻ ግን በድፍረት ፈረስ ላይ ይወጣና እኔ አሁን የሀበሻ ተዋጊ ነኝ እያለ በሜዳው ላይ ለመጋለብ ይሞክራል። ፈረሱ ትንሽ ሲፈጥንበት አቁሙት ሮናልዶ እርዳኝ እያለ በመጮህ በላይቭ ስትሪሙ ላይ ያሉ ተመልካቾችን በሳቅ ያንቀጠቅጣል። ስፒድ በፈረሰኞቹና በገና ጨዋታ ተገርሞ ያለ ድንገት ከሩቅ ልክ እንደሱ የለበሰ እንደሱ የሚጮህና ልክ እንደሱ የሚንቀሳቀስ ወጣት ወደሱ ሲመጣ ያያል። ይህ ወጣት በሶሻል ሚዲያ ታዋቂ የሆነው ኢትዮአሾ ስፒድ ነው። ስፒድ መጀመሪያ ሲያየው ደንግጦ ቆመ። ከዚያም እኔን የምመለከተው ይሄ የኔ መንታ ነው እያለ ይጮሃል። ኢትዮጵያዊ ስፒድም ወደሱ እየሮጠ በመምጣት አም ኢትዮአሾ ስፒድ ብሎ አብሮት ይዘላል። ሁለቱ በአንድ ሜዳ ላይ ሲጮሁና ሲዘሉ ህዝቡ በሳቅ ይሞታል። ስፒድ የኢትዮጵያዊውን ስፒድ በቅርብ እያየ ለምንድነው እኔን የምትመስለው? አንተ የኔ ወንድም ነህ ይለዋል። ኢትዮጵያዊ ስፒድም በአማርኛ እንኳን ደህና መጣህ ስፒድ፣ እኔ የኢትዮጵያዊ ስፒድ ነኝ ይለዋል። ስፒድ ትርጉሙ ባይገባውም he said I am the king he said ኢትዮጵያ love me እያለ ለላይቭ ስትሪም ተመልካቾች ይናገራል። ከዚያም ሁለቱ ስፒዶች የጩኸት ውድድር ይጀምራሉ። አንደኛው ሲጮህ ሌላኛው ይከተላል፣ አንደኛው ሲዘል ሌላኛው ይደግመዋል። በመቀጠልም ሁለቱ ስፒዶች አዲስ አበባ ውስጥ በእግር ጉዞ ይጀምራሉ። በመንገድ ላይ ያገኙትን ሰው ሁሉ who is the goat ሮናልዶ ኦር ሜሲ እያሉ በአንድ ላይ ይጠይቃሉ። ሰዎች በሁለቱ ስፒዶች ግርግር ግራ ገብቷቸዋል። ስፒድ የኢትዮጵያዊውን ስፒድ ትከሻ ይዞ ይህ ልጅ የኔ ምርጥ ጓደኛ ነው ይላል። ቆይተውም አንድ የጭፈራ ቤት ይገባሉ። እዚያም የኢትዮጵያ ባህላዊ ሙዚቃ ሲከፈት ሁለቱም ባንድ ላይ እስክስታ ለመውረድ ይሞክራሉ። ኢትዮጵያዊው ስፒድ እውነተኛ እስክስታ ሲያሳየው ስፒድ እንዴት ነው ትከሻህ እንደዚህ የሚሆነው? አንተ ሰው አይደለህም እያለ ለመኮረጅ ይሞክራል። ሁለቱ ባንድ ላይ ሆነው የፈጠሩት ትርምስ በኢንተርኔት ላይ ትልቅ መነጋገሪያ ሆኗል። ቪዲዮ ሲያበቃ ስፒድ ለኢትዮጵያዊው ስፒድ የራሱ ቲሸርት በስጦታ ይሰጠዋል። አንተ የኢትዮጵያ ኩራት ነህ፣ እኔ ከሄድኩም በኋላ እዚህ ያለውን ኢነርጂ ጠብቅ ብሎ ይነግረዋል። ቀጥሎም ስፒድ የገና ጨዋታ ለመታደም ወደ አንድ ሰፊ አደባባይ ይሄዳል። እዚያም ወጣቶች የገና ጨዋታ ሲጫወቱ ያያል። ዱላውን ይዞ ሜሲ እዚህ ቢሆን ይሸነፍ ነበር እያለ ወደ ጨዋታ ያመራል። ኳሷን ለመምታት ሲሞክር መሬቱን ሲመታው ወይም ኳሷ ስቶ ሲቀር ይቺ ኳስ ድግምት አላት እንዴ እያለ ይበሳጫል። በመጨረሻም ኳሷን መጥቶ ጎል ሲያገባ ከሌሎች ሰዎች ጋር አሲና በል አሲና ገናዬ እያለ መዝፈን ጀመረ። ከጨዋታውም በኋላ ስፒድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል አከባበርን ነጭ ባህላዊ ልብስ ለብሶ በሺዎች የሚቆጠሩ ሰዎች እየተከተሉት ወደ ውስጥ ገባ። ወደ ውስጥ እንደገባም ተሳለመ። ከተሳለመም በኋላ ከጎኑ የነበረችትን ሴት ሮናልዶ ኦር ሜሲ ብሎ ሲጠይቃት ብዙ ሰው በሳቅ ፈነዳ። ኖ ሮናልዶ ስፒድ የኦርቶዶክስ እምነት ይህ እውነተኛ ታሪክ ነው፣ ይህ እውነተኛ መንፈሳዊነት ነው በማለት ለተመልካቾች ያብራራል። ከህዝቡም ጋር አብሮ ለመሳለም ሲሞክር የሚያሳየው ትህትናና የደስታ ስሜት ስፒድ ከለመድነው ጩኸት ወጣ ብሎ የሀገሪቱን ክብርና ዝና ሲያደንቅ ያታያል።
በመጨረሻም በላይቭ ስትሪሙ ላይ ያሉ ተመልካቾችን እያየ ኢትዮጵያ በአካል መታችሁ ማየት ያለባችሁ ሀገር ናት፣ ፍቅራችሁ ገድሎኛል ካለ በኋላ ካሜራውን ይዞ ወደ ህዝቡ መሃል በመሮጥ ኢትዮጵያ ይዘጎት ብሎ በመጮህ ቪዲዮውን ይደመድማል። አሾ ስፒድ በዚህ ሰዓት ላይ አዲስ አበባ የሚገኝ ሲሆን በዩቲዩብ ከ210,000 ሰው በላይ ተከታይ በመጨመር ሪከርድን ሊሰብር ችሏል። የአዲስ አበባ ውበቷ ለዓለም ህዝብ እያሳየልን ይገኛል። እንኳን ወደ ታላቋ ኢትዮጵያ በሰላም መጣህልን።